አንዳንዴ እጃችሁ አንስታችሁ የምትፈልጉትን ጠይቃችሁ ምላሽ አጥታችሁ አታውቁም? ዛሬ በዚህ ቪዲዮ ለምን እንደሆነ እናያለን። መታወቅ ያለበት ነገር ዱዓ የፈለግነውን ነገር መጠየቅ ብቻ አይደለም፣ ከአላህ ጋርም ንግግር ጨመር ነው። ሁሉንም ከሚሰማው ሁሉንም ነገርም ከሚያውቀው ጋር ነቢያችን ሰለላሁ ዐለይሂ ወሰለም አላህ ዘንድ ከዱዓ በላይ የተከበረ ነገር የለም ብለዋል። ወደ ዋናው ነጥብ ስንገባ ለምን ዱዓችን ምላሽ ያጣል የሚለው እናያለን በዛሬ ቪዲዮ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አንደኛው ነገር ኃጢአት መስራት ነው። አንዳንዴ በምንሰራው ኃጢአት ምክንያት በእኛና በአላህ መካከል ግርዶሽ ይፈጠራል። ስለዚህ በቻልነው አቅም ኃጢአትን ማስወገድ አለብን። ልባችንን ንጹህ አድርገን ወደ አላህ መቅረብ አለብን። ሁለተኛው ደግሞ ትዕግስትን ማጣት ነው። አላህ የራሱ የሆነ ጊዜ አለው። አላህ ደግሞ ታጋሾችን ይወዳል። የእሱን ጥበብ በመቀበል የተሻለ ነገር ያመጣል በማለት ታጋሽ መሆን ያስፈልጋል። ሶስተኛ ግዴታዎችን አለመወጣት። አላህ ሰላትን ያዛል፣ ጾምን፣ ዘካን። እነዚህ ነገራቶችን ችላ ማለት ዱዓችን ተቀባይነት እንዳያገኝ ምክንያት ሊሆን ይችላል። ስለዚህ በተቻለን አቅም እነዚህ ነገራቶች ላይ መበርታት አለብን። ሰላታችንን በሰዓቱ መስገድ፣ ጾማችንን በስትክክል መጾም፣ ዘካም ደግሞ መውጣት ካለብን ዘካ ማውጣት። ያኔ በአላህ መንገድ ላይ ስንሆን ዱዓችን ተቀባይነት ይኖረዋል ማለት ነው። አራተኛው ነጥብ ደግሞ የአላህ ጥበብ ከኛ የተሻለ ነው። አላህ እኛ ማናየውን ነገር ያውቃል። ስለዚህ እኛ ለኛ የሚጎዳንን ነገር ለራሳችን አስበን ሊሆን ይችላል። ግን ደግሞ አላህ በማያልቀውና በማይገደቡ ችሎታው ለኛ የሚጎዳውን ነገር ያውቃል። ስለዚህ አላህ ለኛ የሚጎዳውን ነገር ዞር በማድረግ ለኛ የተሻለውን ሊለውጥልን ይፈልጋል። የአላህን ደግሞ ከኛ ቅርብ የተሻለ መሆን እንዳለበት ማመን አለብን። ምክንያቱም የተሻለ ነውና እኛ የምንፈርደው በምናየው ነገር ብቻ ነው። ግን አላህ ዘንድ ሁሉም ነገር በጥበብ ነው የሚከናወነው። አምስተኛውና ዋነኛው ነገር ደግሞ ሐራም ገንዘብና ሐራም ምግብ መመገብ ነው። ይህ በጣም ታስብበት ይገባል። ዱዓ ተቀባይነት እንዳይኖረው ምክንያት ነው። ስለዚህ የገቢ ምንጮችንን ልናጣራ ይገባል። ከየት ነው የምናገኘው ይህ ገንዘብ? በሐራም ነው ወይስ በሐላል የሚለውን ነገር ማወቅ አለብን። የምንመገበውን ምግብ እንደዛው ሐራም የሆኑ ምግቦችን አለመመገብ፣ በአላህ ስም ያልተጠሩት በአላህ ስም ያልታረዱ ምግቦችን እና ያልተፈቀዱ የሆኑ የተከለከሉ የሆኑ ምግቦችን አለመመገብ። ከዛም በኋላ እነኝን ካደረግን በኋላ አላህ ዘንድ ዱዓችን ተቀባይነት የማያገኝበት ምንም ምክንያት ላይኖር አይችልም።